አዎ ወንጀል ነው ለጊዜው ለሰዓታት የሆነ ደቂቃዎች የሆኑ ሰከንዶችን ደስታ ሊሰጥ ይችላል። ከዚያ በኋላ ግን የእድሜ ልክ ጸጸት ወይም የዓመታቶችን ጸጸት ትቶብህ ይሄዳል። ለትንሽ ደቂቃ ደስታ ብላ ለትንሽ ደቂቃ ሰከንዶች እዛ ከሆነ ብሎ ጀውዚ ለፍተቱል ከቢድ ላይ አይነ ለዘቱ አምስ ያ የትላንትናው ደስታ የት ነው? ያ ትላንትና የተደሰትክበት ያጣጣምከው ወንጀል የት ነው? ረሐለት ሄደች። ወአብቀት ነደመን ጸጸትን አስቀርታ ሄደች። ወአይነ ሸህወቱ ነፍስ ያ የነፍስህ ስሜት የት ነው? ያ ለስሜትህ ብለህ አላህን ያመስከው ያ ስሜትህን አስበልጠህ አላህ ስብሓነሁ ወተዓላን ክልከላ የተዳፈርከው የት ሄደ? ከምነከሰት ራእሰን ስንትና ስንት ራስን አስጎንብሳለች። ወአዘለት ቀደመን ስንትና ስንት እግርን አሳስታለች። የት ነው የትላንትናው ደስታ? ሁልጊዜ አንድ ወንጀል ለመስራት ስታስቡ ያ የምትሰሩት ወንጀል ጊዜያዊ መሆኑን አስታውሱ። ከዛ በኋላ ተከትሎት ሊመጣ የሚችለውን ጸጸት አስታውሱ። ከዛ በኋላ ያለው ለቅሷችሁን፣ ከዛ በኋላ ያለው ራሳችሁን መጥላት በተለይ ብዙ ወጣቶች የተፈተኑበት በተደጋጋሚ በውስጥ ላይ ከሚመጡልኝ ጥያቄዎች እስቲምና ራስን በራስ ስሜትን በማርካት ላይ ብዙ ወጣቶች የተፈተኑበት። አንዳንዱ ይህን ነገር ካረኩኝ በኋላ ራሴን ባጠፋሁ ብዬ እመኛለሁ ይላል። አንዳንዱ ይህን ካደረኩ በኋላ ቤት ዘግቶ ከትምህርትም ከስራም ወደ ኋላ ቀራለሁኝ ይላል። ስልኬን ለሁለት ቀን ሁሉ አጠፋለሁኝ የሚላል ወጣቱ የተፈተነበት። ልክ ያ ነገር ለመስራት ስታስብ አይነ ለዘቱ አምስ ያ ካሁን በፊት ሰርተው ነበረ፣ ካሁን በፊት በተደጋጋሚ ፈጽመው ነበር። የት ነው ያ ደስታ? ከዛ በኋላ አልተጸጸትክም? ከዛ በኋላ አላለቀስክም? ከዛ በኋላ ባላደረኩት አላልክም? ይህን ነገር ኢስቲሕዳር አድርግ፣ ቀልብህ ላይ አምጣ፣ አእምሮ ላይ አምጣ። ስለዚህ ምን አሉ? ወንጀል ከሚያመጣው መዘዝ ውስጥ ወሕሻ ነው፣ ብቸኝነት ይሰማው።